ካሩ ቀጥይ ሄለን ሰላም እንዴት ነው ሞጣ? ገና ይስል እንኳን ደህና መጣሽ። እንኳን ደህና ቆየህን። ሰላም ነው። ታፕ ነምበር 1 ጊፍተር ነሽ። አዎ በጣም ይሄ ከምትኖር እህታችን። አይ ደስ ስለምትለኝ ልይህ ብዬ ነው በደምብ ላወራህ ብዬ። የት ነው የምትኖሪው? ዲያስፖራ ነሽ? አይ ባህር ዳር ነው። ከባህር ዳር እንደዚህ ፏ ያለ ቤት ውስጥ የምትኖሪው? ጃፓን ነው የምትኖሪው የሚመስለው። ባህር ዳር ሆነሽ ነው ጊፍት የምትልኪ? አዎ ለአንተ ነው የምሰጥህ፣ ለሌላ ሰው አልሰጥም። ለምን? አንተ ስለምወድህ ስለምትወጂኝ። በጣም አመሰግናለሁ እህቴ። ለሌላ አሰጭም ጊፍት? ለሌላ አልሰጥም። አሰጭ እንዳሰጭ ለሌላ። እንኳን ደህና መጣሽ። ፎሎ ባክ አድርጌሻለሁ። እሺ አመሰግናለሁ። ባህር ዳር ነው። አማራ ነሽ? አዎ አማራ ነኝ። ቅድሚያ ጥያቄያችን እሱ ነው። ባህር ዳር ትግሬም ስለሚኖር አናምነውም። አይ አማራ ነኝ። ጎንደር ነኝ። የጎንደር አማራ። አዎ እንትናን ትመስያለሽ፣ ያቺ ቆንጆዋ ዘፋኝ ማንን? ህብስት ጥሩነህ። እውነት እሷን ነው የምትመስላል ጋይስ። እና ያችኛዋ ደግሞ በጣም አዲስ አበባ እዚህ ምንድነው አሜሪካ ዳላስ ቴክሳስ የነበረችው ማነች? ላቀች ማን ነበር ስሟ? ጋይስ አንድ ዘፋኝ ዘመን በቃ የባህሉን ወደ ዘመን አይቀየረች። ማላቀው ነች። አቢላቀውም ትመስያለሽ። አቢላቀውም ትመስላለች። ቆንጅዬ ናት ይች ልጅ፣ የአማራ ልጅ ናት። እንኳን ደህና መጣሽ በድጋሚ አመሰግናለሁ ሞጣዬ። ስለዚህ የእኛን ሚዲያ ባህር ዳር ህዝቡ ይሰማል ማለት ነው እንዴ? በጣም ሁሌ ነው የምከታተልህ። መረጃ አላችሁ የሚባለው ነገር እያያችሁት ነው። በጣም ጎበዝ ነህ፣ ስትናገር ደስ ትላለህ። በጣም ጥሩ። እኔም በጣም እህቴ በጣም አከብርሻለሁ። ሁልጊዜ ጊፍት ስትልኪ አይሻለሁ። ማነች እያልኩ ነበር። እንዲሁም ዲያስፖራ ነበር የመሰልሽ። ሀሳብ አለሽ ዲያስፖራ ለመሆን? ውሰደኝ እስኪ። ለመሆን ሀሳብ አለሽ? ምን ያደርግልሻል? ትፈልጊያለሽ ወደ ውጭ መውጣት? አልፈልግም። ኢትዮጵያ ውስጥ መኖር ነው ደስ የሚል። አግብተሻል? አላገባውም። ባልዬ የፈለግኩ ነው ገና አላገባ። ነጋዴ ነሽ? ተማሪ ነኝ። ተማሪ ነሽ? ዩኒቨርሲቲ ነው? አዎ። ስንተኛ ዓመት ነሽ?